እናቴ መጣሽ አንቺ? እንዲሁ ደክሞኝ እኮ እንዲሁም በሰላም ነው ዋልሽ ብዬ እኮ እንዲሁ መጣሽ እና ይችን ታክል ኮትኩተሽ ነው ኮትኩተህ ነው ደግሞ እንዲህ የምትል ይችን የጦጣ ግንባር የምታክል መሬት ኮትኩተህ አንተ ስቴ ፍየል ተመረሷ ቅጠል መበጠሷ አለ። እንዲሁ ምን አይነት ሚስት ነሽ ደግሞ አንቺስ? አንቺ እንዲሁ ደህና ዋልሽ ይባላል እንጂ አሁን ይችን ብቻ ነው ኮትኩተህ ይዋልክት ያለሽ? ምን አይነት ነሽ አንቺ? እንዲሁ ትንሽ አታፍሪም? እንዲሁ ትንሽ ፈሪ እንጂ እስኪ ተመልከች። ተወዲያ እዚህ ድረስ ኮትኩቸውዬ እንደዚህ የምትወይ ምን ሆነሽ ነው አንቺ? ደግሞ አያፍርም? ይችን ምድጃ የምታክል ኮትኩቶ ሊያወራኝ ምን አይነቱ ነው እናንተ? ደግሞ ይችን ይችን ሲኮተኩቱ ነው ደግሞ ደህና እንደሰራ ሰው ምሳ አምጪ ማለቱ። ወይ አይረስ አለይ ፈረስ ያደለው በሰዓት ምሳው ይመጣለታል፣ በሰዓት ጠለው ምኑ ይመጣለታል። አንቺ ነገር ይዘሽ ትመጫለሽ። እንዲሁ ምን አይነት ነሽ አንቺ? እንዲሁ እስኪ ተመልከች። ይሄን ሁላ ኮትኩቼ ይሄንን ያህል እንዲሁ አንድ ጥማድ መሬት ነው ኮትኩቼ ይዋልሽ። ከዛ ወዲያ አንስቼ እዚህ ድረስ ይኸው ብቻዬን ጧት ጥንቡሽ ብዬ ኮትኩቼ እዚህ ያደረስኩት። አሁን አንቺ እንዲሁ ሰፈር ለሰፈር ምን ስታረጊ ውለሽ ነው እኔን እንደዚህ በነገር የምትልጭኝ? አንቺ እንዲሁ አንቺንማ ፈትቼ እገላገላለሁ እንጂ እንዲሁ ያደለው ጠለው ምኑ ይላል ደግሞ እንደዚህ ጭራሽ ሯ አረ ሞት ይጥላት ባመጣልስ እንዲሁ አሁን ይጠጣልሃል። ደግሞ እንደሰራ ሰው ሳልጠጣ ይላል። ስማ ለተቀማጭ ሰማይ ቅርቡ ነው አሉ ያገሬ ሰዎች። እንዲሁ አንቺ ሰፈር ለሰፈር አንዴ ላይኛው ቤት አንዴ ታችኛው ቤት ቡና ስትጠጭና ወንዝ ለወንዝ ስትአወሪ ውለሽ መጠሽ እችን ብቻ ነው የሰራ ስትይ አታፍሪም አንቺ? እንዲሁ እስኪ ፈሪ እንጂ እንዲሁ አሁን ስንት ሰዓት ነው? ምሳ በ6 ሰዓት ነው የሚመጣ የነበረ። አንቺ ምሳውን በ10 ሰዓት ነው አሁን ይዘሽው የመጣሽ። አንቺ እንዲሁ ሰው ይርበዋል አይባልም? እንዲሁ ምን አይነት እናት ነው ያሳደገሽ አንቺ? እንዲሁ እናትሽ እንዲሁ ለአባትሽ እንደዚህ ነው ምሳ የምትወስድለት? እንዲሁ እኔ ማየት እፈልጋለሁ። እንዲሁ ግን ከአንቺ ጋር መኖር ይደብራል። እንዲሁ ለአንድ ቀንም ቢሆን ግን አይቻቸው እንዲሁ የእናትሽን ነገር አይቼ እንዲሁ እሰድሻለሁ እንጂ ከአንቺ ጋርማ አንቀጥልም። አንተ የኔ አባት እንዳንተ ዝፍዝፍ መሰለህ? የኔ አባት እኮ አንተ በአንድ ሰዓት የምትሰራውን በ6 ሰዓት የምትሰራውን የኔ አባት በአንድ ሰዓት ነው የሚሰራው። እሺ ደግሞ 10 ሰዓት የመጣሽ ብለህ ትጮህብኛለህ? ያንተ እራት የማይገባህም። እሺ ምን አይነቱ ነው? አረ በዲማው ጊዮርጊስ ያንቺ ደግሞ የተለየ ነው። ደግሞ ጦሜን አውለሽ ጦሜ ልታሳድሪ ነው አንቺ። እንዲሁ ሰው ባይሰራ እንኳ አይዞህ ነገ ይሰራል አይዞህ ብላ ይባላል እንጂ እንዲሁም ጭራሽ ጦሜን ውዬ ጦምህን እደር። አንቺ እንዲሁ አባቶች ሲያስተምሩ የሚስት 4 አይነት አለው ይላሉ። እንዲሁ አንቺስ እንዲሁ ተርቢት ነሽ አንቺ። እንዲሁ ከአንቺስ በቅርቡ ይገላግለኝ። እንዲሁ ጭራሽ ጦምህን ደግሞ እደር። አንቺንማ መች እንዲህ ነበረ ያ። እስኪ ነገ ያንቺን ስራ እናይልሻለን። ነገ አንቺ ብቻሽን የምትኮተኩሹን አይልሻለሁ። አንተ የልተርን የማንን ጎፈር የልታበጥር ነው? እኔ ደግሞ ወጥቼ የምኮተኩትልህ አታፍርም? ትንሽ እኔ ልኮተኩትልህ ነው ደግሞ እየተሳደብሽ አይደለ? እንይልሽ እንጂ እንዴት ነገ ብቻሽን ጠንቦሽ ስትይ ትውይባታለሽ። እሺ እንደዚህ ጭራሽ እንዲሁ ምሳሳቲ እኔ እንዲሁ አሞሽ ወይ የሆነ ችግር ተፈጥሮ ነው ብዬ ነው እንጂ እስካሁን ድረስ ባንቺ ተብሶዛ። ለነገሩ ከማን ጋር ነው ቡና ስትጠጭ እዛ ቡና ሰፈር ለሰፈር ስትይ ያንን ስትጠጭ ውለሽ አሁን የምትመልሺው ስታፍሪ ነው። አሁን አንተ ይሄን ሰርተሃል ይሄን አልሰራህም እያልሽ ምሳ ስላልያዝሽ ነው አይደለ? አፍረሽ ነው አይደለ እንደዚህ የምትይኝ? ኧረ ዲያ ሳይሰራ ይበላል እንዴ? ተቀምጠው ውለህ ደግሞ ምሳ ትላለህ? ሆሆ ታንቺስ በቅርቡ ይገላግለኝ ፈጣሪ። ወይ መድኃኒዓለም ምኑን ታሳየኛለህ? ለማንኛውም አድማጮቻችን ላይክ፣ ሼር፣ ኮመንት ጻፉልን። ይህን ቪዲዮ ያዘጋጀነው ከገጠር ጎጃም ነው። ጎጃሚዎች ነን። ሰብስክራይብ አድርጉልን። እናመሰግናለን።